እሺ ዛሬ የት ነው የምንውለው? ምንም መረጃ የለኝም። ኦኬ ነው ዛሬ ዞር ዞር እንላለን ሐዋሳ አካባቢ ላይ፣ ማታ ላይ ደግሞ ወደ ኮሪደሩ ምናምን ዞር ዞር ብለን እናያለን። እስኪ አሪፍ ቭሎግ እንደሚሆን ተስፋ አለኝ። ይመቻችሁ። ያው ደረሰኝ ሐዋሳ በማታ እንዴት አደርሽ? ደግነሽ? መጀመሪያ እቺ ልጅ ሐኪም ቤት ይዘናት እንሂድ እስኪ። ሐኪም ቤት ከሄድን በኋላ በመሃል ስልክ ተደውሎ ላይሰንስ ማውጣት እንዳለብኝ ተነገረኝ። የአርኪቴክቸር ላይሰንስ ማለት ነው። ቀጣይ ወደዛ ነው የምንሄደው፣ ወደ ኮንስትራክሽን ቢሮ ማለት ነው። በነገራችን ላይ የምታያት እህቴ ነች፣ ምህረት ትባላለች። እና ከሷ ጋርም ደም ከሰጠች በኋላ ውጤት እየጠበቅን ትንሽ ስለ ግቢ ላይፍ ምናምን ጠይቂያን ነበረ እና እሷም እንደተመቻት ነግራኝ ነበረ እና ትንሽ አውርተን ቻት አድርገን ነበር እንደ ታላቅና ታናሽ እህትና ወንድማማቾች። ግቢ ይሰማል አይደርስም ግን ይሁን ግቢ እኔ እንደጠበቁት መስጠላ ነበር። ደስ ይላል እና አይደለም ስልክ እኔ ሲሄድ ምናምን ምንም ይምጣ ምናምን ብዬ ተዘጋጅቼ ቢሉት ያስጠላ ምናምን ምንም ደስ ይላል እና ፈራ ሌላ ጊዜ ይዛ እንዳለው ቀጣይ ወደ ሐዋሳ ልመጫ እኮ ፈራው ማለት በጣም ሰላም ሆንኩኝ። እዛ ኬልኩ አይደለም ተጨነቄ ማላውቅም እዚህ እንደምጨነቀው በቃ ደስ ቢል አምሮ ነው የሚያመሰለው እና ያለው እና እግዚአብሔር ፍቃድ በዛ ቦታ አለበት የማሰብኩና ለዛ ነው እና አሁንም ገና ፍሬሽ ማነች እና ሁለተኛ ሶስተኛ መስገባ ድጋሚ እና ይሆናል። ሕክምናውን ከጨረስን በኋላ ጀለስ መጣ ፒክ ሊያደርገኝ። አንድ ላይ ነው የምናወጣው ላይሰንሱን። እሱም አርኪቴክት ነውና ቢሆነስት ሞተር ብዙም አይችልም። እንደው ለፈጣሪ ያደራ ብዬ ነው የምንቀሳቀሰው ከሱ ጋር። ከባድ ነው። ሻለው አለ ላይሰንሱ የሚከፈል ክፍያ ለመክፈል ወደ ባንክ እየሄድን ነው። በዛው ስለ አርኪቴክቸሩ ስለ ኮሪደሩ ምናምን እያወራን የምን ላይ ማታ ላይ ያምራል። ኧረ ሸበላ ነው። ከላይ ያለው ደግሞ ሆሪዞንታል ቢያደርግ ያው ደረሰኝ ከፍለን እየመጣን ነው። ብር የአርኪቴክቸር ላይሰንስ ለማውጣት ተነበረ። ሐዋሳ እንደምታያት ነች። እዛ ጋር ማን አለ? ሱሙዳ አለ አይታይም። እንደተለመደው ለከሰዓት ተቀጥረናል እና ምሳ ለመብላት ወደ ቤት እየተመለስን እንገኛለን።
ጀለስን ምሳኛ ጋር ካልበላ ብዬ አንጥቼው እያበሻቀልኩት ነበረ። ለምን እንዳላ እየታገልክ ነው ሞተር ለማቆም እዛው ለምን አላረኩም? ምንም ምትለምኝ ያው እንግዲህ ሊለምን መጣው። ምግብም አልበላም ምንም አላለ። ያው ወጥቶ ሊሄድ ከምሳ መልስ ወደ ቢሮ እስኪገቡ ወደ ፒያሳው ረድ እያልን ነበርና እንዴት ነው ያማረበት ከተማው። በነገራችን ላይ ካሜራ ፊት ሆኖ እንደ ዩቲዩበር አለመሆን ከባድ ነው። ኦተንቲክ ለመሆን ማለት ነው። የኖርማል ሰዓት እንደማወራው ምናምን ለማውራት በጣም ነው ሞክረው፣ ግን እየሆነልኝ አይደለም። ብዙ ጊዜ ዩቲዩብ ምናምን ስንሰራ ምን አልከኝ? እሺ ዩቲዩብ ምናምን ስሰራ ዋትስአፕ ጋይስ ምናምን የሚለው ነገር አለ። እሱን ለማጥፋት ሞክራለሁ እና ተሳክቶልኝ ነው። ከካሜራው ጋር እንትን ስትል ቪዲዮ ምናምን ስሰራ ዩቲዩበሮች አሁን ዋትስአፕ ምናምን የሚሉት ነገር አለ። እሱን ነገር ላለማለት ሞክራለሁ። እኔ ሁሌ ሞክራለሁ ግን ተሳክቶልኝ ነው። መንገድ ስትሻገሩ ግራና ቀኝ ማየታችሁን ቼክ አድርጉ። ሰሞኑን ላይሰንስ ስለማወጣ መጠንቀቁ አይከፋም። ኤኒዌይ ብር ለማውጣት ነበር የተሻገርኩትና ወደ ኦፊሱ ቶሎ መመለስ አለብኝ። ወደ ቢሮ ተመልሰን የላይሰንሱን ጉዳይ ጨርሰን ተቀበልን እና ከዛ በኋላ ከከዘኔ ጋር እቃ ለመቀበል ተልከን ነበር የሆነ ቦታና እዛ ብሄርንበት ዝናብ ይዞን ቁጭ ብለን ያለነውና እዚህ ጋር ቁጭ ብለን ስለ ኮንተንት ምናምን ክሬሽን ስለ ቭሎግ እየጠየቅኩት ነበርና እያወራን ነበር እንዴት ሊሆን እንደሚችል። አይኑ እንዳገበት የምር አይዲያ ጠፍቶብኝ በቃ የምትሰራቸውን ስራዎች ምናምን መቦለት ተዋተነስ እንዴት እንዳውም ኮንስትራክሽን ሄደ ሰውየውን እንትን ስትለው አዋራ ውስጥ ምናምን ሆነ ለጊቭ መጣስ አዋራ እየበላው ነው። ቦስ መጥቷል ወላሂ እግዚአብሔር በጣም ፈኒ የሚሆን አይመስልም። ነው እንደዛማ እኮ ጸዴ ነው። ግን እኔ ያሰብኩት እንዴት እንደሆነ ታውቃለህ? የሆነ ስቶሪ እንዲህ ነው ግን ቀድመ ደግሞ ስቶሪ ልስራ ምናምን የምትል ከሆነ ደግሞ ቀን እንደዛ ላይ ረንደም ስልክ ይደወላል። እሱ ነው እኔ እንትን ያለኝ። አይ ስልክ በመሀል በቃ በጽሁፍ የምታልፋቸው ምናምን ይኖራሉ። ከዛ ሌሎቹ ምናምን ቦስ መጣ ከት እያደረግ ከዛ ሄዷል ሆና እያልክ ድጋሚ እያበራ አለ። እንደዛ ነው ዘዴ። የቶማስ ነው የታቸው አላየህ? ኧረ የሚያደክሙ እግዚአብሔር እዚህ ሐዋሳ ላይ የሚሰራቸው የእሱ እብደት ናቸው። ወይ ደግሞ ራንደም ቦታ ላይ ከታርገ ራንደም ቦታ ላይ ማስጀመር ድጋሚ ሆነ አቧራ ውስጥ ሳይት ላይ ምናምን አድርገህ ከታረግና ከዛ ደግሞ ሀይቁ ጋር እንዲያል ተራራ ላይ ምናምን ብለህ ይህ ሰውዬ ምናምን እንትናን ሲጄን ሆነ የመጠነ እስካሁን እያደረግ ራንደም ስላለ ግን ጸዴ ነው። አሁን ይኸውልህ ዛሬ እናቱን እንትን ኮሪደር ይዣት ልሄድ ነበር አሳየኝ ብላ እሷ አስቤ ነበር። ከዛ አስብ አሁን ላይሰንሱን ለማውጣት ምናምን ዝናብ ዘንበዋል ሊመሽ ነው ኦልሬዲ ያለንበት። ሌላም ቀን እንደዛ ነው የሚሆነው። የሆነ ነገር ልሰራ አስበህ ትወጣና ከዛ ስልክ ይደወላል፣ የሆኑ ነገሮች ይመጣሉ ምናምን
ታወዛግብ። ለዛ ዝም ብለህ ፍሉ ዛሬ ብሎግ ሰራለሁ የምትል ከሆነ ፍሉ ወይ እንትን ሊር የሆነ የታቀደ ፕሮግራም ሳይሆን ቀኑ ወደሚወስድ ሳክስ አይሆንም እንደዛ ማለት ነው። አውተንቲክ የሆነ ደግሞ ለየትም ያለ ይሆናል። ምን አይነት ብሎ ኬት የመጣ ግን ስፖኑ ምናምን እብደት ነው። ያ ልጅ ራሱ እኮ ባይዞ ነው ቫይራል ሄድኩ ተሻገርኩ ብሪቅ ባለው አንድ ጎረዝ በአንድ ጠጣው ምናምን እርጎ የሚለው እሱ እብደት ነው። ይሄ አዲስ የመጣው እኮ አይደል? የሆነ አዲስ የመጣ አለ ኖን አውቄዋለሁ። የሐዋሳው አፍሪካ የእሱ አይደል? እሱ እኮ እሱ በፊት የመጣው ኦኬ ያቺ ሊትራሊ ማይችለው ልጅ እሱ ልጅ እኮ ማድረግ አይችልም ብሎ ግን አስለቀሰኝ። የእሱ አይነት በቃ ስለ አይደለም እየተራመድኩ ነው ሲል ደስ ተነሳው። አሁን እየተራመድኩ ነው አስፓልት ላይ ቆሞ ይሻገር ይልና መኪና ሲመጣበት ይቆም ተሻገርኩ ግድል ነው ያደረገኝ። ስለ የእነሱ አይነት የሆነ የሚቀጥል አይነት ባይሆንም አሪፍ ነው አሪፍ ነው። ቃው ፍሎን እንትን ይሄ ኦተንቲክ መሆኑ አሪፍ ነው። ግን እኔ የፈለኩት እንዴት እንደሆነ ታውቃለህ? እንትን ሳረግ ይሄ ቪዲዮን ስሰራ ከለር ግሬዲንግ ይኖረዋል፣ ሚውዚኮች አሪፍ ምናምን ይሁንና የሆነ ሲኒማቲክ ይሁን። ከዛ ረንደም ሲሆን ደግሞ ሲኒማቲክ ነገር ለማምጣት ይከብዳል። ግን እንትን እንዳትሆን አሁን ፕሪንስ በሊቲ ነው ቲክቶክ ላይ ከሆነ እብደት ብሎጎች እኮ እሱ ሁሌ ሲያለቃቅስ ትሰማዋለህ። እኔ እንደዚህ ጸዴ ካሜራ ተጠቅሜ ምናምን አልታየኝልኝም ማለት እንደሱ ደግሞ እንዳትሆን ያንተ ስለ መስራቱ ኖ እኔ እኮ አልኩህ ገብተዋል። እንደሱ እኮ ይሄ በጣም እንትን ማለት አይደለም። ስለ አሁን ይሄ ስለ ሲኒማቲክ ነገር የሚያውቅ ሰው ነው እንጂ እኔ እኮ ኖርማል መንገድ ቀርጬ ራሴን ቀርጬ ወይ ሀቁ ጋር ምናምን ቀርጬ ከለር ግሬድ ባደረገው ለሰው ጸዴ ነው። ግን ለሚያውቅ ሰው ነው እንትን የሚለው እንደዛማ መስራት እንደነ ፕሪንስ በሊቲ ከሆነማ ሌላ ታሪክ ነው። ትራይፖዱን ላይ የለኝም እኮ ትራይፖድ አስቀምጠ ምናምን የነሱ ደግሞ ውደት ነው። ግን እንትን ይላል። አሁን አዲስ አበባ ቢሆን የምትሄድበት ቦታ አለ፣ ሐዋሳ ሀይቅ ትሄዳለህ። ከዛ ደግሞ ጀማ ደግሞ ያስፈልጋል አትሊስት እንትን እንድትል ምናምን። ከዛ ውጭ ትሄዳለህ የሆነ የምትንቀሳቀስበት አሁን የውበት ቢጀምር ይርጋለም ብንሄድ ጥሩ ፕሮግረስ ታሳያለህ። ስራዎችን ምናምን አክቹዋሊ የኮንስትራክሽኑ አሪፍ ነው። አዋራ እየበላው ብሎግ ይኖረናል። እሱ ጸድይ ደወለው ስናመው ደግሞ ሄሎ እኔ ነገኒ መስሪያ ቤት ሄሎ እመጣለሁ ወንድሜ ተረጋጋ፣ እየደረስኩ ነው። ቆየ ይለኛል እንዲህ ዝናብ እኔ እንትን አኳማን ጀለስ ቆያችሁ ምናምን ብሎ እኛ ተመልሰን ስንመጣ እሱ አልወጣም ነበርና እሱን ልጠራው ውስጥ ገብቼ እየወጣው ነው። እና ቀኑ ዛሬ እንደዚህ ይመስል ነበረ። በማታ ደግሞ ሐዋሳ ምን እንደሚመስል አሳያችኋለሁ። ይመቻችሁ። ሄደኩ ሐዋሳ በማታ ሞተር እየጠፋ ነው። በማታ ምን